ከስውር ኃጢአት እስከ ዓለም አቀፍ ነውር የወሲብ ወንጀለኛው ጄፍሪ ኤፕስቲን የነውር ድርጊት እንደማሳያ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምቆያችሁ፣ ሊቀ ነቢያት ሙሴ እግዚአብሔር ሰውን በመልኩ እንደ ምሳሌው መፍጠሩን ጽፎልናል በዘፍጥረት 1:26። ነገር ግን ይህ ክቡር ሆኖ የተፈጠረው ሰው የስነ ተፈጥሮውን ክብር ባለመጠበቅ ሰብእሰ እንዘ ክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎሙ፣ ሰው ግን ክቡር ሆኖ ሳለ አላወቀም፣ ልብ እንደሌላቸው እንስሶችም ሆነ መሰላቸውም በሚል በመዝሙረ ዳዊት በምዕራፍ 48 ከቁጥር 12 እንደተባለው የሆነ ነው። ዛሬ በዓለማችን እየተፈጸሙ ያሉት የኃጢአት ስራዎች ስንሰማና ስናይ የሰው ልጅ ምን ያህል ክብሩን እንዳዋረደና የሰይጣን ተገዢ እንደሆነ ፍንትው አድርገው የሚያሳዩ ናቸው። በዚህ ዘመን በሕግ በመንግስታት ፈቃድ በባለ ሀብቶችና በዝነኛ ሰዎች ይሁንታ ኃጢአትን በድብቅ ጥፋትን በስውር መሆኑ ቀርቶ ኃጢአትን በአደባባይ መስራት ባህል እየሆነ መጥቷል። ለምሳሌ በአሜሪካ በአውሮፓና በአውስትራሊያ በሕግ ተፈቅዶ ሰዎችን ሰይጣንን ያመልካሉ። ለሰይጣን የጸሎት ቦታ ተፈቅዶ በይፋ እኔ የሰይጣን አምላክ ነኝ በማለት በተግባር ይሰራሉ፣ ሰዎችን ይመለምላሉ። ሰይጣንን ማምለክና የሚጠይቀውን የኃጢአት ግብር ከከባድ ሱስ ከመስከርና በግብረ ሰዶም ከመታሰር ጀምሮ እስከ በላይ ሰብነት ካኒባሊዝም ደርሶ እስከ ማቅረብ ተደርሷል። ሰይጣን ለዚህ ግብራቸው የሚያሸልማቸው ስልጣን፣ ሀብትና ዝና ደግሞ ራሳቸውን በዚያ ዘፍቀው ለማቆየት ሌሎችንም ለመጋበዝና ለመመልመል ምክንያት እየሆነ ነው። በግልጽ ሰይጣን ወድቀህ ብትሰግድልኝ ብትገዛ በኔ ፈቃድ ብትኖር ይህ ሁሉ እሰጥሃለሁ የሚለውን የማቴዎስ ወንጌል ምዕራፍ 4ን ግብዣ ለዚህ ዓለም ሰዎች አቀርበዋል። የዚህ ግብዣ ታዳሚዎች ሆነ በዚህ ዘመን ቅድሚያ ተሰላፊ ሆነው የተገኙ ደግሞ ዓለማችን ዝነኞች፣ ባለሀብቶችና ባለስልጣናትና የመሳሰሉ መሆናቸውን በእጅጉ እያስገረመ ነው። የሀብት ማከማቻ፣ ስልጣንን ማደላዲያ፣ የዝና ማጽኛ ሆኖ እያገለገለ ያለው ለሰይጣን ኃጢአት ግብርን የማቅረብ ነገር ብዙ ሰዎችን ሰልባ አድርጓል። በእነዚህ የሰይጣን ምርኮኞች ወጥመድ ምክንያት የብዙዎች ሕይወት አልፏል፣ ደብዛ ጠፍቷል፣ ክብር ጎድሏል፣ ኑሮ ተመሰቃቅሏል፣ ስለ ንቦላም ተጎድቷል። ለዚህ ግልጽ ማሳያና ምስክር ሆኖ ከሰሞኑ የተገለጠው ደግሞ የታዋቂ ሰዎችን ስም መነጋገር ያደረገው የወሲብ ወንጀለኛው የጄፍሪ ኤፕስቲን ጉድ ያስባለ ታሪክ ነው። በወሲብ ንግድ ዝውውር ተከሶ የዋስትና ጥያቄ ውድቅ ተደርጎ ብይን እየተጠባበቀ ሳለ ኤፕስቲን በ2019 ነሐሴ ላይ ኒውዮርክ በሚገኝ እስር ሞቷል ተብሏል። እውነታው ይህ ባይሆንም ህዳር 2025 ላይ የአሜሪካ ኮንግረስ ሁለቱን ምክር ቤቶች የኤፕስቲን ሰነዶች ለህዝብ ይፋ እንዲያደርጉ ውሳኔ ያሳልፈዋል። ውሳኔውም ኤፕስቲን ፋይልስ ትራንስፓረንሲ አክት ይሰኛል። የአገሪቱ የፍትህ መስሪያ ቤት ሰነዶቹን ይፋ እንዲያደርግ ትዕዛዝ ተሰጥቶታል። ሰነዶቹ ይፋ ሲደረጉ ሰዎች ፈልገው ሊያገኙትና በኮምፒውተር ስልክ ሊጫኑ በሚችሉበት መንገድ እንዲሆንም ታዟል። የኤፕስቲን ፋይሎች ይፋ መደረግ ከጀመሩበት ጊዜ አንስቶ የዓለም መገናኛ ብዙሃን ተቆጣጥረውታል። ፖለቲከኞች፣ ባለሀብቶች፣ ታዋቂ ሰዎች ተጽዕኖ ፈጣሪዎችን እያጋለጡ ነው። አሁንም ድረስ ይፋ ያልተደረጉ ሰነዶች አሉ። በሺዎች የሚቆጠሩ ገጾች ያሏቸው ሰነዶች ህዝብ ሊያገኛቸው በሚችለው ድረገጽ ላይ መውጣታቸውን ቀጥለዋል። የፋይናንስ ዘርፍ ባለሙያ ከነበረው ኤፕስቲን ጋር ግንኙነት የነበራቸው ሰዎች ዝርዝር ይፋ እየተደረገ ነው። በርካታ መጸዳጃ ቤቶችና ግድግዳ ላይ የተሰቀሉ የፊት መሸፈኛ ጭንብሎች በምስሎች ይታያሉ። ከሂሳብ አስተማሪነት ወደ ዋል ስትሪትነት ኒውዮርክ ተወልዶ ያደገው ኤፕስቲን ከ1970ዎቹ አጋማሽ አንስቶ ዳልተን በተባለ ትምህርት ቤት ውስጥ የሂሳብና የፊዚክስ መምህር ነበረ። ከተማሪዎቹ የአንደኛው አባት በኤፕስቲን ብቃት ተደንቆ የአሜሪካና የዓለም መዋዕለ ንዋይ ማዕከል ከሆነው የኒውዮርክ ዋል ስትሪት ውስጥ ከሚገኙ ባንኮች ዋና ኃላፊዎች ካንዱ ጋር የመተዋወቅ ዕድልን አገኘ። በባንኩ ውስጥ አጋር ሆኖ ለ4 ዓመታት ከሰራ በኋላ ጄ ኤፕስቲን ኤንድ
ኮ የተባለ የራሱን ድርጅት መሰረተ። ድርጅቱ ከ1 ቢሊዮን ዶላር በላይ ያላቸው ቱጃሮችን ሀብት በማስተዳደር ስኬታማ ሆነ። ፍሎሪዳ ባለው ቅንጡ መኖሪያው ኒው ሜክሲኮ ባስገነባው ቤት እንዲሁም ኒውዮርክ በሚገኘው መኖሪያው ከታዋቂ ሰዎች ከአርቲስቶችና ከፖለቲከኞች ጋር መገናኘትን ጀመረ። የኒውዮርክ ቤት በከተማዋ ከሚገኙ የግል መኖሪያዎች ትልቁ እንደሆነ ይነገርለታል። ፕሬዝዳንት ዶናልድ ትራምፕ በ2002 ከኒውዮርክ መጽሔት ጋር ባደረጉ ቆይታ ጄፍን ለ15 ዓመታት አውቀዋለሁ፣ ድንቅ ሰው ነው ብለዋል። ከሱ ጋር መሆን አዝናኝ ነው። የኔን ያህል ቆንጆ ሴቶች እንደሚወድም ይነገርለታል። አብዛኞቹ ሴቶች ደግሞ ታዳጊ ናቸው። ጄፈር ህይወትን እንደሚያጣጥም ጥያቄ የለውም ማለታቸው ተዘግቧል። ፕሬዝዳንቱ ኋላ ላይ በሰጡት ቃለ ምልልስ ከኤፕስቲን ጋር ያላቸው ግንኙነት በ2000 መባቻ ላይ መቋረጡን ገልጸዋል። ኤፕስቲን ላይ የቀረቡ ክሶች ምንድናቸው ብንል ኤፕስቲን በ2005 በፖልም ቢች በሚገኘው ቤቱ የ14 ዓመት ሴት ልጅ ላይ ጥቃት ማድረሱን በመግለጽ ተከሷል። ፖሊስ ቤቱን ሲፈትሽ የታዳጊ ሴቶች ምስሎችም ተገኝተዋል። አስገራሚ የሚያደርገው ምስሎቹ ከመገኘታቸው ባሻገር በሺዎች የሚቆጠሩ ህፃናትና ታዳጊ ልጃገረዶች ወደዚያ የተረገመ ደሴት ከገቡ በኋላ አልተመለሱም። በተጨማሪም በደሴት ውስጥ አንድም የሰው ቅሬታ አካል ወይም የመቃብር ስፍራም የለም። ታዲያ ለወሲብ ግብር ከዋሉ በኋላ በህይወት ያልተመለሱ ልጃገረዶች የተገቡ ህፃናቱ በተደጋጋሚ ከማደጎ ቤት ከትምህርት ቤት እንዲሁም ጉዲፈቻ ይሰጣሉ ብለው በማሰብ የሚያስረክቧቸው ጨቅላ ህፃናት ግብር ሆነው በደሴቲቱ ላይ ሆነ በተመሳሳይ ሰይጣን አምላኪዎች መስዋዕት እንደሚሆኑ ምስክሮች ተናግረዋል። ታዲያ የት ደረሱ? ይህ አደገኛ ሰው በደሴቱ ላይ መጠኑ እጅግ ግዙፍ የሆነ የአሲድ ክምችት እንዳለውም ተረጋግጧል። ይህ የአሲድ ክምችት እንኳን የሰው ልጅን ሌሎች ቁሳቁሶችን በደቂቃ ውስጥ ከመኖር ወደ አለመኖር ያሸጋግራል ተብሎለታል። ታዲያ በዚህ የአሲድ ክምችት ውስጥ የስንት ልጆች አጽም ተሰውሮ ይሆን? በ2014 ዓ.ም ሰሚ ካጡና በአሜሪካ በተለያዩ ግዛቶች ምስክርነታቸውን ከገለጹ ከ9 እስከ 11 ዓመት ያሉ ታዳጊ ሴቶችና ወንዶች በትምህርት ቤታቸው በአቅራቢያቸው ባሉ የእምነት ቤቶች ውስጥ ጣፋጭ እየተሰጣቸው መምህራንንና ሌሎች ሰዎች ወሲብ ይፈጽሙባቸው እንደነበር ቃል በቃል ተናግረዋል። በተጨማሪም ጨቅላ ህፃናት በፊት ለፊታቸው ፓፓ በሚባል ሰው አራጅነት መስዋዕት ሆነው እንደሚቀርቡ ብቻ ሳይሆን የህፃናትም ደም ይጠጣ እንደነበረ፣ በተጨማሪ ስጋቸውን የሚበሉ እንደነበረ በሲቃ ተሞልተው ምስክርነታቸውን ገልጸዋል። የልጆቹ ምስክርነት ከመደፈሩ ከስቃዩ ባሻገር የጨቅላ ህፃናት ደም በመጠጣቱና ስጋቸውን በመብላቱ እንዲሳተፉ በግድ ይገደዱ እንደነበር፣ በተጨማሪም ለወደፊቱ እነሱም እንዴት አድርገው ጨቅላ ህፃናትን በቢላዋ ማረድ እንዳለባቸው ትምህርት እንደሚሰጧቸው ገልጸዋል። ሆኖም ፖሊስ በወቅቱ ምስክርነታቸውን ለማመን ፈቃደኛ አልነበረም ወይም የድርጊቱ ተሳታፊ ነበር። አንዲት ታዳጊ የፖሊስ መኮንኑ አብሮን እንደደፈራትና ሌሎች ሰይጣናዊ ድርጊቶችም አብሮ እንዳደረገ ገልጻለች። ይህ አደገኛ መረብ በዓለም በፊተኞቹ የሚጠቀሱ ባለሀብቶች እንደ ኤለን መስክና ቢል ጌት፣ በሙዚቃውና በፊልም ዓለም አንቱ የተሰኙ እንደ ጄዚ፣ ቢዮንሴ፣ ዲዲ፣ ኦፕራ እንዲሁም በፖለቲካው ጡንቻ ያላቸው መሪዎች እንደ ዶናልድ ትራምፕ፣ ቢል ክሊንተን፣ የእንግሊዙ ልዑል አንድሪው ጆ ባይደንን የመሳሰሉ ዋነኛ ተጠቃሽ ሆነዋል። በተቃራኒው ለዓመታት በህፃናት ትንኮሳና ወሲባዊ ጥቃት ስሙ ሲነሳ የነበረው ማይክል ጃክሰን በተገኘው የመጨረሻ የስልክ ልውውጥ ልጆቹን ለማዳን ጥበቃ ያደርግ እንደነበርና በሐሰት የዚህ መረብ ሰዎች ይከሱት እንደነበር፣ በመጨረሻም እንዲሞት ሞቱም በዚህ መረብ የተቀነባበረ ሳይሆን እንደማይቀር ይጠረጠራል። ይህም መረጃዎች ወጥተዋል። ዓለም ሲያፍነው የቆየው አንዳንድ ምስክርነት የሚሰጡ ሰዎች እንደ እብድ እንዲቆጠሩ ወይም እንዲሞቱ ይደረግበት የነበረው መረብ በመጠኑ ተጋልጧል። ካኒ ዌስት የተባለው አቀንቃኝ በተደጋጋሚ ጊዜ ስለ ጉዳዩ ሲናገር እብድ የሚል ስም ተሰጥቶታል። የቅርቡ ጀስቲን ባይበር ደግሞ ህይወቱ የተመሰቃቀለው ከዲዲ ጋር በነበረው ቅርበት መሆኑንና መናገር የማይፈልጋቸው ነገሮች እንዳሉት ገልጿል። ይህ ሁሉ ከላይ የተገለጸው የዓለማችን በኃጢአት እንደተዘፈቀች ያሳያል ማለት ሳይሆን ሀገራችን ጨምሮ ከእምነት በመራቅ ከፈጣሪ ፍቃድና ትእዛዝ ውጪ በመሆን ለኛም ሀገር ልምምድ እየተለመደ አንዳንድ ቦታ ጸረ ቤተ ክርስቲያን መሆን፣ እግዚአብሔር የለም ማለት፣ ስልጣኔ
አዋቂነት እየተደረገ መምጣቱን ስናይ የእነዚህ መረቦች በስውር መስፋፋት የሀገራችን ከባዱ ፈተና መሆኑን እንድንጠይቅ ያስገድደናል። በተለይም ሀገራችን አሁን ባለችበት ወቅታዊ ሁኔታ ማለትም በኑሮ ውድነት፣ በየአካባቢው በሚነሱ ግጭቶች፣ በማህበራዊ ሚዲያ ልቅ የሆነ አጠቃቀም፣ በትምህርት ቤቶች ዙሪያ በሚፈጸሙ ወንጀሎች፣ በብሔርና በይገባናል በተከፋፈለ ማህበረሰብ፣ በሃይማኖት አንጃ በተፈጠሩ ልዩነቶችና ውዝግቦች ወዘተ ሳቢያ አባቶች የማይሰሙበት፣ የሃይማኖት ተቋማት ተከታዮቻቸው የተረሱበት ጊዜ በመሆኑ ለእነዚህ አካላት መስፋፋት ሰፊ ዕድል ፈጥሯል። ልምምዶች ቦታ ወስኖ ግንኙነት መፍጠር፣ ሰይጣንን ማምለክ፣ ተሳሳትኩ ብሎ አንዳንድ ባለባበስና በንግግር አስታኮ ማስተዋወቅ በሀገራችንም ይታያል። ሆኖም ግን ልቦናችንን ወደ እግዚአብሔር በማቅረብ ንስሐ በመግባት መጪው ጊዜ የፍጻሜው መጀመሪያ የሚያሳዩ መሆናቸውን በመረዳት ልጆቻችንን መጠበቅ፣ በሃይማኖት ትምህርት ታንጸው እንዲያድጉ ማድረግ፣ ውሏቸው የሚያዩዋቸው ድህረ ገጾችና በትምህርት ቤት ያላቸውን ቆይታ በቅርበት መከታተል መቻል፣ ካልተቻለ በከፋ ችግር ውስጥ ልንወድቅ እንችላለን። አሁን ዓለም ያለበት ጸረ ክርስቶሳዊ አቋም በሀገራችን ተስፋፍቶ መመለስ ወደማንችልበት ችግር ውስጥ ከመግባታችን በፊት እንዲሁ ተስፋ ያደረግናትና መንግሥተ ሰማያትን አተን ማለቂያ ወደሌለው ዘላለማዊ እሳት እንዳንጣል ልቦናችንን ወደ እግዚአብሔር እንመልስ። በግልና በቡድን በጋራ በጸሎትን በርታ። በንስሐ እንድንታጠብ በሥጋው ደሙ እንታተም። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል።